ፖለቲካው ሙሉ በሙሉ ጴንጤን ወደ ማጥቃት ነው የተሸጋገረው። አንዳንድ ሰዎች ጴንጤ አይደለንም ብሎ ለመደበቅና ለማምለጥ የሞከሩ አይተናል። እንደነ ዘላለም መንግስቱ አይነት ጥርግ ብለህ መሄድ ትችላለህ። በተለይ ደግሞ ይህንን በዋናነት እየመራ ያለው ኢትዮ 360 የሃይማኖት ሰዎች ናቸው ተሰባስበው የመሰረቱት። ያው ሀብታሙ አያሌው ዲያቆን ነው። ጅማሬ አካባቢ ላይ ኮንትሪቢዩት ሲያደርጉ የነበሩት እነ ቀሲስ ኤፍሬም፣ የቀሲስ ኤፍሬም ደቀ መዝሙር የነበረው አሁን ራሱን ኢንተርናሽናል ፖለቲካ ተንታኝ ብሎ የሚጠራው ሞገስ ዘውዱ ነው። የሞዓ ተዋህዶ መስራች ነኝ ያለው አንድ ዲያቆንም አለ። እነ ዘመድኩን ሁላ አፒር ያደረጉበት ነበረ እና ፉል ፍሌጅድ ሪሊጂየስ ቻናል ነው የነበረው። ከኋላ ሃይማኖቱን እያደበዘዘ ፖለቲካን የመተንተን አስመስሎ መጥቷል። ከጀርባው ግን ስቲል የጴንጤ ጠልነት ነው። ሞገስ ዘውዱ ከኢትዮ 360 የወጣበት ምክንያት በኦሮሞነት ገፉኝ ብሎ ነው። ኢማጂን የኦርቶዶክስ ቤተክርስቲያን ተወካይ ነኝ ብሎ ነው ኢትዮ 360 ላይ ቀርቦ ትንተና ሲሰጥ የነበረው። ያው እንዳልኳቸው ቀሲስ ኤፍሬም ነው ሞገስ ዘውዱን ወደ ሚዲያ ላይ ወጣ እንጂ ማንም ያውቀው አይደለም። ፌስቡክ ላይ አልፎ አልፎ ከመጽሐፍ ውጭ ጥቁር ለብሶ ምናምን ሲተነተን የነበረ ሰው። እንግዲህ ያው የብልጽግና መንግስት ሞር ቤዙ ኦሮሞ ነው ስለተባለ የኦሮሞነትን ለማጥቃት ኢትዮ 360 ላይ ኦሮሞንን የሚሉ ነገር ግን ኦሮሞ ያልሆኑ እንደነ ሞገስ ዘውዱ እንደነ ጎዳና ምናምን የመሳሰሉትን ሰብስቦ ኦሮሞን ሲያስቀጠቅጥ ነው የነበረው። ኦሮሞን ብሎት ኦሮሞ ፍንክች እንደማይ ሲታወቅ አሁን የዛን ጊዜም ነበረ። አሁን ግን በተደራጀ ሁኔታ ጴንጤን እናጥቃ ወደሚል ነው የመጡት። ኦርጋናይዝ ካምፔን ነው የተደረገ ያለው። የጴንጤ መንግስት ነው መባሉ ቀርቶ ሞገስ ዘውዱ ሞዓ ተዋህዶ ኋላ ተባረዋል። ኦሮ ጴንጤ ብሎ ነው የሰየመው። የኦሮሞ ጴንጤ መንግስት ወደሚል ተሸጋገረ። ኦሮሞን ጴንጤና ኦርቶዶክስና ሙስሊም እያለ ሊከፋፍል ማለት ነው የመጣው። እሱ እንደማያዋጣ ሌሎች የሱ ቡድኖች ተናግረውታል። እሱ ግን ይህንን መንገድ ነው የመረጠው። የሚያዋጣው ጴንጤን አይሶሌት አድርገ መደብደብ ነው የሚል ይሄ መንግስት የሙስሊም መንግስት ነው ብሎ የሚንቀሳቀሱ ሰዎች እንዳሉ እናውቃለን። ከፍተኛ የሙስሊም ተሳትፎ ያለበት መንግስት ነው። የነ ሙጂብ አሚኖ እንቅስቃሴ ከጀርባ አለ ይህን መንግስት ለመደገፍ። እንደዚህ አይነቱ ፖስቶችንም ልትመለከቱ ትችላላችሁ። ሙስሊምን ግን አይደፍሩም። ኦሮሞን ከአቅማቸው በላይ ሆኗል። ደቡብን ጀነራሊ የማጥቃት ሙከራ ተሞክሯል። እሱም ፌል አድርጓል። ቀላሉ ታርጌት ጴንጤ የሚባለውን ማጥቃት ነው። ሙስሊም ካልክ ትበላለህ። ኦሮሞን ሞክረህ አቅተዋል። ኦኬ፣ አንድ ነገር ልንገር። ጴንጤ ሐዋርያና ነቢይ ሆኖ ቪኤት እየነዳ እንዲኖር አልተጠራም። ጴንጤ ስደት ወጉ ነው። ስደት ባለመኖሩ ነው እንዲህ አይነት ግብስ ባሶ ተሰባስቦ ሃይማኖታችንን እያሰደበ ያለው። ማሳደድ ከሆነ ዓላማ ብሪንግቶን ለስደት ጭምር እንደተጠራ እናምናለን። ሞቶ የመውጊያ የት አለ ብለን እኮ ነው የወጣነው እኛ። አይደለም አሜሪካ ላይ ቁጭ በዩቱብ ስለሰደብከን አይደለም። አፍሪካ ላይ አለ የሚባል የደርግ ወታደር ከጀርባ አሰልፈ አሳደህ ጥቂት እያለን አልቻልክም። ባሳደድክ ቁጥር በስተናል። ያሳደዱን የገደሉን ሁሉ ተመልሶ ጌታን አግኝተዋል። ከሁሉ በላይ ደግሞ ፒውሪፋይ ልታደርገን ነው። ጴንጤ ነኝ ተብሎ በጥቅምና በምናምን የተሰባሰበ ሁሉ ስታሳደን ይነጻል። ዝም ብለህ ነው የምትለፋው። ጴንጤን በስደት አታስፈራራው። የሃይማኖቱ አካል ነው። እኔ ለጴንጤዎች መናገር የፈለገው ነገር አትፍሩ። እውነተኛ ጴንጤ መሆንና አለመሆንን በዛነ ነው የምናየው። አንዳንዱ የወጡ በእናንተ ምክንያት ልንሰደድ ነው ምናምን ያሉ ሲያለቃቅሱ አይቻልም። በእኛ ምክንያት አይደለም የምትሰደደው። እውነተኛ ክርስቲያን ከሆንክ ስደት ያንተ ማዕረግ ነው። እኔ በጣም አዝናለሁ። ጴንጤ ነኝ ብለህ ስደትን ከፈራ ማድረግ የምትችሉትን አድርጉ። ወንጌል ከሆነ ስሩ፣ አገልግሎት ከሆነ አገልግሉ። ለዚች አገር ይጠቅማል ብላችሁ የምታስቡት ነገር ካለ አድርጉ። ማንንም አትፍሩ። ስደትን አትፍሩ። ዛቻቸውን አትፍሩ።